ሰላም ፊልም ኮምካሚዎች እንዴት ናችሁ? ቫይኪንግስ የተሰኘው ፊልማችን የመጀመሪያ ምዕራፍ ክፍል 4 ላይ ደርሰናል። ቀጣይ ክፍል ስንለቅ የማሳወቂያ ምልክት እንዲደርሳችሁ ሰብስክራይብ፣ ፊልሙ ከተመቻችሁ ላይክ፣ ሐሳብ አስተያየት ካላችሁ ደግሞ ኮሜንት ማድረጋችሁን አትዘንጉ። ወደ ፊልማችን። በባለፈው ክፍል ፊልማችን ያቆመው ራግነር ድጋሚ ወደ እንግሊዝ ለመጓዝ ከንጉሱ ፍቃድ አግኝቶ ከዛም ወደ እንግሊዝ ከተጓዙ በኋላ ከንጉሱ ድንበር ጠባቂዎች ጋር አለመግባባት ተፈጥሮ እዛው ጸብ ይጀመርና በውጊያው ራግነር አብዛኞቹን ሲገሉ የተወሰኑት ደግሞ በፈረስ በመፈርጠጥ ሲያመልጡ አስመልክቶን ነበር ያለቀው። በክፍል 4 ፊልማችን የሚጀምረው ራግነር የንጉስ ኤላን ድንበር አልፈው መንገዱ እንዲጠቁማቸው አንድ የማረኩትን ሰው ይዘው ሲጓዙ ነው። ከዛም ከብዙ የድካም ጉዞ በኋላ ከተማውን ያገኙትና በጣም ይደሰታሉ። ከዛም ከከተማው ራቅ ያለ ጫካ ውስጥ ያርፉና እቅድ መውጣት ይጀምራሉ። ሮሎ አሁን ቀጥ ብለው በመሄድ ማጥቃት እንዳለባቸው ሲናገር፣ ወንድሙ ራግነር ደግሞ በተቃራኒው እሱን በመቃወም በነጋታው እንደሚያጠቁ ይነግረዋል። ሮሎም ለምን መጠበቅ እንዳለባቸው ሲጠይቀው ይሄ ትልቅ ከተማ እንደሆነና እነሱ ደግሞ ትንሽ ሰው እንዳላቸው ሲነግረው ይሄ ለነሱ ትልቅ እድል እንደሆነ ሲመልስለት፣ ራግነርም ከነሱ ሰዎች አንዱን በመጥራት ዛሬ ቀኑ ምንድነው በማለት ይጠይቀዋል። ሰውየውም ቅዳሜ እንደሆነ ነግሮት እኛም ራግነር በሰንበት ቀን ሁሉም ክርስቲያኖች ስለሚያርፉ ጥቃቱን እሁድ ለማድረግ እንደወሰነ እንመለከታለን። ከዛም ወንድሙ ሮሎ ለምን እያለ ቢጠይቀውም እሱ ነገ ትረዳለህ የሚል መልስ ከወንድሙ ራግነር ይደርሰዋል። ከዛም ትዕይንታችን ቀየር ብሎ የእንግሊዝ ንጉስ ወደ ሆነው ኤላ ይወስደናል። ኤላም ወደ እሱ ሀገር ደፍረው ስለገቡት እንግዶች መረጃ ሲሰበስብ ቆይቶ በንዴት እየበገነ ከየት አባታቸው እንደመጡ ወታደሮቹን ሲጠይቅ የሰሜን ሰዎች እንደሆኑ መልስ ያገኘ። ከዛ በኋላ ከየትም ቢመጡ መቼም በሰላም እንደማይቀበላቸው እየተናገረ ፊልማችን ወደ ራግነር ይመለሳል። አሁን የሰንበት ቀን ላይ ስላሉ ሁሉም ስለቱን በመሳል ላይ ሳለ ራግነር ወደ ሚስቱ ቀረብ በማለት ምንም አይነት የሞኝ ስራ እንዳትሰራና በደንብ አስጠንቅቆ ሲነግራት እሷም ይሄንን ልታሳስበው እንደነበር ትነግረውና ሁሉም ለማጥቃት ሲያኮበኩቡ ራግነር ትንሽ እንዲጠብቁና ዝም ብለው እንዲያዳምጡ ሁሉንም ያዛል። ከዛም ከትንሽ ደቂቃ በኋላ የቅዳሴ ደውል ሲደወል አሁን መጀመር እንደሚችሉ ነግሯቸው ሁለተኛው ወረራ ህዝቡ ሀገር ሰላም ብሎ ቤተክርስቲያን በሄደበት ወረራቸውን ይጀምራሉ። ወደ ቤተክርስቲያኑ ዘልቀው ከገቡ በኋላ ግብግብ ለመፍጠር የሞከሩትን እዛው ከገደሏቸው በኋላ ራግነር ወደ ቄሱ በመምጣት በእነሱ ቋንቋ ማንም እንዳይፈራና ማንንም ለመግደል ፍላጎት እንደሌላቸው ከነገረው በኋላ ዝርፊያቸውን ይቀጥላሉ። ከዛም ሁሉም ሰው በየቤቱ እየገቡ ሊያስቆማቸው ያለውን ሰው በስለት እየገላገሉት ዝርፊያቸውን እያስቀጠሉ ሳለ ያ ክኑት የተባለው ንጉሱ የኔ ሰው ብሎ ከነራግነር ጋር የላከው ሰው አንዲት እናትና ልጅ ያሉበት ቤት ውስጥ በመግባት እናትየውን ሲደፍራት ላጋታ ተመልክታ ልታስቆመው ብትሞክርም እሷን በመገፍተር ሳይሰማት ይቀራል። ከዛም ነገሩ ያናደዳት ላጋታ ስለታውጥታ ልክ እንደ እህል መመርመሪያ ጀርባውን ስትወጋው ጭራሽ በነገሩ በጣም በመበሳጨት ፊቱ ያለችውን ሴት ከገደላት በኋላ ከላጋታ ጋር ፍልሚያውን ይጀምራል። ከዛ ፍልሚያው ተጣጥፎ ላጋታን ጭንቅላቷን በማጋጨት ራሷን እንድትስት ካረጋት በኋላ መልሶ ላጋታን ሊደፍራት ይሞክራል። በዚህ መሃል ጀግኒቷ ላጋታ ድንገት በመንቃት በትረገትሩን በማነቅ ጎኑ ላይ በነበረው በራሱ ጩቤ በሳስታ ትገላግለዋለች። ከዛም ሁሉም ዘረፋውን አጠናቆ በደስታ እየወጡ ሳለ ራግነር ደስታውን ገታ በማድረግ የንጉሱ መልእክተኛ ክኑት የት እንዳለ መጠየቅ ይጀምራል። በዚህ ሰዓት ላጋታ ኮስተር ብላ እሷን እንደገደለችውና ምክንያቱም የከተማውን ሴትና እሷን ለመድፈር እንደሞከረ ስትነግረው ይሄ ሲፈጠር ያየ ሰው ካለ ብሎ ሲጠይቃት ማንም እንደሌለ ስትነግረው
እሱ እንዳዘነባትና ወንድሙ ሮሎን ደግሞ ይሄ ሲፈጠር የት ነበርክ ብሎ በመቆጣት መንገዱን ይቀጥላል። ከዛም ሁሉም ወደ ሀገራቸው ለመሄድ ጀልባቸው ወደ አስቀመጡበት ወደ ድንበሩ ሲደርሱ የንጉሥ ኤላ ወታደሮች መሳሪያ ታጥቀው እየጠበቋቸው እንደሆኑ ይመለከታሉ። ከዛም ንዴት ውስጥ ያለው ራግነር ሰዎቹን በማዘዝ በቁጥር ከነሱ የሚበልጡትን ወታደሮች ፊት ለፊት ይጋፈጣቸዋል። ከዛም ወኔ በተሞላበት መንፈስ ሲዋጉ ቆይተው እነ ራግነር በሚያስገርም ሁኔታ ወታደሮቹን ሲረፈርፏቸው የተመለከቱት የወታደሮቹ የበላዮች ደንግጠው ከዛ በፈረስ ፈርጥጠው ሲያመልጡ አይተን ከዛም ፊልሙ በንዴት ወደ በገነው ወደ ንጉሥ ኤላ ይወስደናል። ኤላም ተሸንፈው የመጡትን ወታደሮች እንዴት ሊሸነፉ እንደቻሉ ሲጠይቅ ወታደሩ በሕይወቱ እንደዚህ አይነት ጨካኝና ጎበዝ ተዋጊ አይቶ እንደማያውቅና የሆነ አስማት ሊኖራቸው እንደሚችል ሲነግረው ንጉሥ ኤላ በመቆጣት እነሱም እንደነሱ ሰው መሆናቸውን ከነገረው በኋላ በትክክል ማን እንደሆኑ ሌላ ምን መረጃ እንዳገኙ ሲጠይቀው ወታደሩም በመጀመሪያ ላይ ጀልባቸው ጋር ያገኟቸው ሰዎች የተለየ ቋንቋ እንደሚያወሩና ግን ካወሩት ውስጥ የሚያስታውሱት ቃል ቢኖር ራግነር የሚለውን ቃል እንደሆነ ይነግረዋል። ከዛ ፊልማችን ልጆቹንና እርሻውን እየጠበቀ ወዳለው አትሌስተን ይወስደናል። ከዛ ሴቷ የራግነር ልጅ ቤተሰብ አለህ ወይ ብላ አትሌስተንን ትጠይቀዋለች። እሱም 4 እህትና ወንድም እንደነበረውና ሁሉም በአንድ አይነት በሽታ እናትና አባቱን ጨምሮ እንደሞቱና እሱ የተረፈው በልጅነቱ ገዳም አስገብተውት ስለሆነ እንደሆነ ሲነግራት እና አሁን ብቸኛ ነህ ብላ ስትጠይቀው በጭራሽ ፈጣሪ አባቱ እንደሆነና እሱ ብቻውን እንዳልሆነ ሲነግራት የእሱ አምላክ ምን እንደሚመስል ጠይቀዋለች። እሱን ማንም ሰው ሊያቅ እንደማይችልና ግን ከፀሐይ የበለጠ ሊያበራ እንደሚችል ግን የእሱን ልጅ ወደ መሬት እንደላከውና እሱም እንደ ሰው እንደሚመስል ይነግራትና ፊልማችን አዝነው ወዳሉት ወደ እነ ራግነር ይወስደናል። አሁን ላይ የሞቱት ጓደኞቻቸውን እየቀበሩ ለዚህ ስራው ንጉሥ ኤላን አንድ ቀን እንደሚያሰቃየው ቃል ይገባል። ከዛ ፊልሙ መልሶ ወደ አትሌስተን ይወስደናል። ቢዮን ወደ ከተማ ካቲካት መሄድ እንደሚፈልግና አባቱ በቅርቡ ሲመጣ ሊያየው እንደሚፈልግ ለአትሌስተን ሲነግረው ለአባቱ ሁለቱም እዚህ እንዳሉ እንደሚጠብቃቸው ቃል እንደገባለት ሲነግረው ቢዮን ትንሽ ከተበሳጨ በኋላ በሐሳቡ ሳይስማማ ግን ምንም ማድረግ እንደማይችል ይረዳል። ከዛም አትሌስተን ገበታ ቀርበው እየተመገቡ እያለ ሴቷ የራግነር ልጅ ለእሷም መጠጥ ሊቀዳላት እንደሚችል ስትጠይቀው ገና እሷ ልጅ እንደሆነችና እንደማይፈቅድላት በትህትና አትሌስተን ይነግራታል። ከዛ በዚህ የተናደደው ቢሆን የራሱን መጠጥ ለእህቱ ከሰጣት በኋላ አባቱ በጤና እንዲመጣ መስዋዕት መቅረብ እንደሚፈልግ ሲናገር አትሌስተን ምን መስዋዕት ሊያረግ እንደሆነ በትህትና ይጠይቀዋል። ከዛም ቢሆን ከመቀመጫው በመነሳት ራሱ አትሌስተንን በመግደል እንደሆነ ነግሮት ንዴቱን አሳይቶት ይወጣል። አትሌስተንም በነገሩ ተደናቅጦ ወደ ጨለማ ክፍል ይገባና ፈጣሪውን ያወራው ይጀምራል። በንግግሩ መሃልም ፈጣሪ ለምን እዚህ ቦታ እንዳመጣው በእሱ እንደተናደደና ለመጀመሪያ ጊዜ ብቸኝነት እንደተሰማው ተናግሮ በመጨረሻም ፈጣሪ የት ነክ ለምን አትመልስልኝም ከማለቱ አንዲት ጉጉት ወደ እነሱ ቤት ትመጣለች። ከዛም አትሌስተን ምናልባት ምልክት ይሆናል በማለት ቀጥታ ሻማውን በመያዝ ወደ ቢዮን ይሄድና ከእንቅልፉ በመቀስቀስ በነጋታው ሁላችንም ወደ ካቲጋት እንደሚሄዱ ነግሮት ወደ መኝታው ይሄዳል። ከዛ ትዕይንታችን ሀብታቸውን በድል አድራጊነት ይዘው ወደ መጡት ወደ እነ ራግነር ይወስደናል። ሀብቱን ይዘው ወደ ከተማ ከገቡ በኋላ ንጉሱ ራግነርን ሰዎች ሲያሞግሱት በመመልከቱ ይናደዳል። ከዛም ወደ ራግነር በመሄድ ጓደኛዬ እንዴት ነበር ጉዞክ? ተስፋ እንዳረኩት የተሳካልክ ትመስላለክ በማለት አቀባበል ያደርግለታል። ራግነርም ተሸክሞ የነበረውን ዕቃ በማውረድ
ወታደሮቹ በብዙ ኃይል ጀልባቸው ጋር ጠብቀው እነሱን እንዳጠቋቸው፣ ነገር ግን እነሱን ድል እንዳረጉ በወኔ ሲናገር ህዝቡም አብሮት ይጮሃል። ከዛም ንጉሱ እውነትም ሰዎች እንደሚሉት ጎበዝ ወንድ እንደሆነ ካሞገሰው በኋላ ግን ጓደኛው ክኑት ምንም እየታየው እንዳልሆነና የት እንዳለ ይጠይቀዋል። ራግነርም ክኑት እንደሞተ ሲነግረው ውጊያው ላይ ነው የሞተው ብሎ መልሶ ይጠይቀዋል። ራግነር በራሱ እጅ እንደገደለው ሲናገር በምን ምክንያት ብሎ ድጋሚ ይጠይቀዋል። ከዛ ራግነርም ምክንያቱም የሱም ሚስት ላጋታን ሊደፍራት ሲሞክር እንደሆነ ይናገራል። ከዛም ንጉሱ እሱን በመግደል ምን የምታገኝ መስሎክ ነበር በማለት መልሶ ይጠይቀዋል። ራግነርም ምንም ለማግኘት ጠብቆ እንዳልሆነ ከነገረው በኋላ ንጉሱ እንደማያምነውና ወታደሮቹ እንዲያስሩት ያዛል። ከዛም ንጉሱን እየጠራው የእሱም ባለቤት ሲጊ ብትሆን ኖሮ ተመሳሳይ ነገር ታደርጋለህ ብሎ ራግነር ሲጠይቀው ንጉሱም ዝም ብሎ ትቶት ይሄዳል። ከዛም የራግነር ሰዎች ግርግር ሊፈጥሩ ሲሉ ራግነር እንዲያቆሙ አዞ ራሱን አሳልፎ ይሰጣል። ከዛም በሌላ ትዕይንት ንጉሱ ሮሎን በድብቅ ያስጠራውና ያወራው ይጀምራል። ከንግግራቸውም እንደምንረዳው ንጉሱ አንተ እስከ መቼ ነው የወንድም ጥገኛ የምትሆነው? በራስህ መቆም አለብህ። ወንድምህ ራሱን ነው የሚወደው። አሁን እንኳን ካገኛችሁት ሀብት እኩል አላከፈለክማ እያለ ወንድማማቾቹ መካከል መርዙን ይረጭ ይጀምራል። እስካሁን ድረስ ወንድሙ ለሱ ብሎ ምንም እንዳላደረገለትና ግን እሱ ከሱ ጋር ጥሩ ስምምነት እንደሚያቀርብለት፣ ለምሳሌ ከዚህ በፊት ያመጡትን ሀብት ሊያወርሰው እንደሚችል ሲነግረው ሮሎ የምሪያን ታረጋለህ ወይ ብሎ ይጠይቀዋል። ንጉሱም ሊሆን ይችላል የሚል መልስ ከሰጠው በኋላ ይህ የሚሆነው ያንተ የስልጣን ጥማት መሰረት በማድረግ ነው ብሎ ይነግረዋል። አስከትሎም ይሄ ማለት አንተ በራስህ የመቆም ድፍረት ሲኖርክ ከወንድም ጥላ ስር ዞር ስትለው ይለውና አንድ ሰው ሊያስተዋውቀው እንደሚፈልግ ነግሮት አንዲት መልከ መልካም ሴት ወደ ክፍላቸው ትገባለች። ከዛም ንጉሱ ልጁ እንደሆነችና ታይሪ እንደምትባል አስተዋውቆት ልጁ ለትዳር እንደደረሰችና ሊያገባት የሚፈልገው ወንድ ደግሞ በራሱ የሚተማመንና የስልጣን ጥማት ላለው ሰው እንደሆነ እየነገረው ሳለ ባለቤቱ ሲጊ በር ጋር ቆማ በሮሎ መልክ ስትሻፍድ ቆይታ ዘው ብላ ንግግራቸው ውስጥ በመግባት እሷን እንደረሳት ለባለቤቷ ትነግረዋለች። ንጉሱም ሲጊን ከሮሎ ጋር ካስተዋወቃት በኋላ ሲጊ ሰላም ብለው ስለሱ ብዙ እንደሰማችና ጎበዝ ተፋላሚ እንደሆነ እያሞገሰችው ትዕይንታችን የሮሎን መልስ ሳያሳየን የራግነር የፍርድ ቀን ይወስደናል። ከዛም ሁሉም በተሰበሰበበት ንጉሱ ወደ ዙፋኑ ከተቀመጠ በኋላ ራግነር ወታደሮቹ ይዘውት ለፍርድ ይቀርባል። ራግነርም እጁ በሰንሰለት ታስሮ ወደ ውስጥ ሲገባ ግማሹ ነፍሰ ገዳይ ሲለው፣ ግማሹ በነፃ እንዲለቁት ሲናገሩ እየሰማ ንጉሱ ፊት ይደርሳል። ንጉሱም ራግነር ለምን እዚህ እንዳለ ትንሽ ንግግር ካረገ በኋላ አሁን ሁሉም ሰው ፊት እውነቱን እንዲናገር ያዘዋል። ራግነርም በእርግጥ ክኑትን የገደለው እሱ እንደሆነና ነገር ግን ያ የሆነው የገዛ ሚስቱን ሊደፍራት ሲል እንደሆነ እነሱ በሱ ቦታ ቢሆኑ ምን ያደርጉ እንደነበር ታዛቢውን ይጠይቃቸዋል። ከዛም ይሄን ያንተን ተራ ታሪክ የሚያምንክ የለም ብሎ የንጉሱ ቀኝ እጅ ሲናገር ላጋታ ጣልቃ በመግባት ክኑትን ባለቤቷ እንዳልገደለውና እሷ እንደገደለችው በእነሱ አማልክት ስም እየማለች ስትናገር ራግነር በንዴት መብገን ይጀምራል። ንጉሱም በእሷ አቅም ልትገለው እንደማትችል ራሱ ራግነር እንደገደለው መናገር ሲጀምር ራግነር ንዴቱ በረድ ይለታል። ከዛም የንጉሱ ቀኝ እጅ ይህን ሁሉ የሚያረጋግጥልን ሰው አለ በማለት ሮሎን ወደ መድረኩ ይጋብዘዋል። የወንድሜ ክኑት ገዳይ ማን ነው ብሎ ሮሎን ንጉሱ ይጠይቀዋል። በነገራችን ላይ ክኑት የንጉስ በአባት የሚገናኘው ወንድሙ ነው። ወደ ፊልማችን ሮሎም ሁሉንም ነገር እዛ ሲከሰት በቦታው እንደነበርና
የክኑት ገዳይ ራሱ ራግነር እንደሆነ፣ ያም የሆነበት ምክንያት ክኑት የራግነርን ባለቤት ሊደፍራት በመሞከሩ እንደሆነ ተናግሮ ምስክርነቱን ከሰጠ በኋላ ራግነር ነፃ ይወጣል። ይህን አስመልክቶ ድግስ ሲዘጋጅና ሁሉም የራግነር ወዳጆች ማክበር ይጀምራሉ። ድግሱ ላይም ራግነር ወንድሙ ሮሎን ላደረገለት ነገር አመስግኖት ስለ ጓደኝነታችንና ስለ ነፃነታችን በማለት ጽዋውን ቤት ውስጥ ካሉት ጋር ከፍ ያደርጋል። ከዛም ራግነር ለብቻው ወደ ተቀመጠው አትሌስተን በመሄድ ከሱ ጋር ይጠጣ እንደሆነ ካስፈቀደው በኋላ መጠጡን እየቀዳለት ልጆቹን ስለተንከባከበለት አመስግኖት እሱ ጥሩ ክርስቲያን እንደሆነ ነግሮት አብረው ፈገግ ይላሉ። ከዛም ላጋታ ወደ ባሏ ወንድም ሮሎ በመሄድ ላረገው ነገር ልታመሰግነው እንደምትፈልገው ስትነግረው ሁሉንም ነገር ያረገው ለወንድሙ ብሎ ሳይሆን ለሷ ብሎ እንደሆነ ይነግራታል። ከዛ ላጋታ ይህን ስራውን እንደማታምነው እያዘነች ስትነግረው ዝም ብሎ ትቷት ሄዳል። ከዛም ቤት ውስጥ ሁሉም እየተደሰተ ሳለ ብዛት ያላቸው ሰዎች ሊገሏቸው ቤት ውስጥ ዘው ብለው ሲገቡ ራግነር ለላጋታ ልጆቹን ቶሎ ብላ እንድትይዝ አዟት እሱና ጓደኞቹ መዋጋት ይጀምራሉ። ከዛ ታምር በሚመስል መልኩ እነ ራግነር ሁሉንም ካስወገዷቸው በኋላ የነሱ ጓደኛ በውጊያው ተወግቶ ስለነበር የእሱን ሬሳ እነሱ ይዘው ሲያዝኑ የሰዎቹን ሬሳ ደግሞ በጋሪ አድርገው ለንጉሱ ሲልኩለት እኛም ሰዎቹ ከንጉሱ ተልከው እንደመጡ እንረዳለን። ከዛም ፊልማችን በንዴትና በሐዘን መካከል ሆኖ እንጨት የሚፈልጠውን ራግነር ጋር ይወስደናል። ራግነርም እንጨቱን ፈልጦ ከጨረሰ በኋላ ምንጣፉን በማውጣት በንዴት ከቤቱ ወጥቶ ይሄዳል። በሌላ በኩል ንጉሱ ጠንቋይ ቤት በመሄድ አሁን ላይ ስለሱ የሚታየው ሕይወት አስጊ ሆኖ እንደሆነ ሲጠይቀው ጠንቋዩ መልሱን አዎ በማለት የሆነ ከባድ ጸብ እንዳለ እንደሚታየው ነግሮ ያስፈራራዋል። ከዛ ራግነር ከቤታቸው ራቅ ወዳለው ተራራ ወጥቶ እየተብሰለሰለ ፊልሙ ካሳየም በኋላ ጠንቋዩ የሆነ ሰው የእሱን አሟሟት እየፈለገለት እንደሆነና ስልጣኑንም ሊቀማው እንዳሰበ ለንጉሱ ይነግረዋል። ከዛም የራግነር ሁኔታ ያስጨነቀው የነበረው አትሌስተን ወደ ላጋታ በመሄድ ራግነር እያደረገ ያለው ነገር አሁን እንደገባው እሱ ራሱን ለሆነ ነገር እያዘጋጀ እንደሆነ ተናግሮ ራግነርም ተራራው ላይ እንዳለ በአስፈሪ መልኩ እየተብሰለሰለ ፊልማችን አስመልክቶን ክፍል 4 እዚህ ጋር ይገባደዳል። ቀጣይ ክፍል ሲለቀቅ የማሳወቂያ መልእክት እንዲደርሳችሁ ሰብስክራይብ፣ ፊልሙ ከተመቻችሁ ላይክ፣ ሐሳብ አስተያየት ካላችሁ ኮሜንት ማድረጋችሁን አትዘንጉ። ይመቻችሁ።